ውድና የተከበራችሁ የበጎ ቤተሰቦች ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? እኔ ያለሁኝ አልሐምዱሊላህ ሰላም ነኝ። ዛሬም እንደተለመደው አንድ ቪዲዮ ወደ እናንተ አደርስላችኋለሁ። እንግዲህ ጸጋና መኮንን ሊፋቀሩ ነው። ማን ያምናል? ማንም እና እንግዲህ በመኮንን ውስጥ ያለው ልጅ ለጸጋ በጣም በብዙ ጊዜ እየታዘዝክላት እያዘዘችን ነገር መርሐባ እያልክ እሺ እያልካት በጣም ብዙ ነገር እያገዝካት እየሰራህላት አብራችሁ እየሰራችሁ ነው። በዛ ንግግር በዛ ግንኙነት ግን ምንም ደስ ያላለኝ ነገር አለ። ምክንያቱም ያንተ ጸባይ ይህ አልነበረም፣ ጸባይህ እንዲህ አልነበረም። ኃይለኝነትህ፣ ጉልበተኛነትህ፣ ሁሉ ነገርህ እየከዳህ ነው። ምናልባት ከጸጋ ጋር ያለህ ግንኙነት በስራ ይሆን ወይስ ስራ ብቻ ይሆን ብሎ ሲጠይቀው መኮንንም እና ምን ሊሆን ይችላል ምን መስሎ ታየህ ሲለው ምናልባት ፍቅር ሲለው ምን በሚል ድንጋጤ መኮንን የሚመልስለት መልስ አጥቷል ማለት ነው። ግን ይዞት ይሆን አላቅም፣ ብቻ ይዞት ሊሆን ይችላል አይታወቅም። እንግዲህ አይጸጋ እንግዲህ ልጁ በጣም ሲደናገር ካየው ምናልባችም መስመርንና አደብ ከጣስኩኝ ይቅርታ አርግልኝ እያለ ይጠይቀዋል መኮንንን። አሁን ከዚህ ጥፋ ይሄድ፣ ወደ ስራ ሄድ ያልኩ አይደል እንደዚህ ምን አስቀመጠ ብሎ ሲጮህበት ልጁ ብድግ ብሎ እናቴ መብረቅ ከሚመታኝ ብሎ ካጠገቡ ተነስቶ ሂዷል ማለት ነው። እሱ ግን ለብቻው በጣም ሲያብሰለስል እና ሲያስብ ነበረ። ምናልባችም ይህንን ለጥያቄው መልስ ባጣለት እንጂ እኔም አደናግሮኛል የሚል ሀሳብ ለራሱ ሰጥቶ ካጠገቡ ከስራው ሂዷል ማለት ነው። ግን ሳስበው እንደዚህ ሳይልበት አይቀርም፣ ሳይዘው አይቀርም ፍቅር ማለት ነው። እሷም እንግዲህ ስልክ ሲያወሩና ትልቅ ችግር ተፈጥሯል የተፈጠረውን ነገር ስታወራው ስትደውልለት ባለውና የተፈጠረውን ነገር በሙሉ ሲደዋወሉ በነበረበት ሰዓት እንደ አጋጣሚ ስልኩን ስትዘጋው እሺ ሞክዬ ብለው ነበር። እሱም እናቴ ጠላታችሁ መብራቅ ይምታው፣ እሱም መብራቅ እንደመታው ዘንዳ ሰው ድርቅ ብሎ ቢቀርስ ከስንት ቆይታ በኋላ ምናልሽም ብሎ ደንግጦ እንደገና እሺ ቻው አልኩ አይደል እንደ እሷም ደንግጣለች በንግግሯ። ምክንያቱም ታውቃላችኋ የአማርኛ ማፎትለፍ አምልጧት ማለት ነው። እና አምልጧት መሰለኝ ቻው እኮ ነው የምልህ፣ ቻው እኮ አይደል ቻው አይደል እንደ ያልኩ ትለዋለች ማለት ነው። ምክንያቱም ሞክዬ የሚለውን እኔ በነገራችን ላይ የሚለው ብሏል የሚለውን ቃል የማውቀው ፓፓዬ ላይ ነው ብሏል። ማን ነበረ? ዳጊ ማለት ነው። ስለዚህ ሲሉኝ ልቤ ክው ይላል እንዳለው እሱም ልቡ ክው ሞክዬ። አሁን እስኪ ሞክዬ ተጠርቶ የማያውቅ ሰው እንደዚህ ሲጠራ አስባችሁታል? ልጁ በጭንቅላቱ ኖሮ ወጣችሁ ነው ማለት ግን በጭንቅላት ነው እንዲያው የሚወጣው። ያው እንግዲህ የአፍራ ፍቅር ታሪክ ሰሪ የሆነው ኤላ ባለፈው ዳኔን እንዳቀናበረው አይተናል። አቀናብሮትም ዝም አላለውም። እንግዲህ ስልኩን ፎርማት ካደረገ በኋላ ስልኩን በዛው እንድላክለት አንዲት ጽሁፍ ጋራ እሱም ደግሞ ምንድን አለቅላቂ ነው አጨብጫቢ ብቻ ያችን ካለ በኋላ ሪሞሪ ነው የሚባለው። እኔ ቁጭ ያለው ዛገር ወጣው ጠፍቶኛል ባካችሁ። እና ሪሞርት ነው አንዳንድ ጊዜ የምለውን ሪሞሪውን ማለት ነው። እና ከዛን ያንን ወስዶ ለማን ቢሰጣት ጥሩ ነው? ለዓለም ተደብቆ ማለት ነው። እሷም እንዳኮራት እና ጥሩ ስራ ላይ እንደሆነ ግን ባለፈው ላይ እንደተዘናጋና እንዳላመነችው ትነግረዋለች ማለት ነው። እኔ ባለፈው እኮ የተዘናጋሁትና አፍቃሪ የሆንኩት አፍቅሬ ሳይሆን ምናልባችም ለስራው አስፈላጊና ተገቢ ሆኖ አግኝቼው ሊሆን ይችላል። ስለዚህ በእኔ ተማመኔ፣ እኔ እኮ ኤላ ነኝ ለስራዬ ታማኝ ማንንም የማልሰማ ብሎ ሲነግራት ለመሆኑ አፍቃሪ አርጋህ እንድትመርጥ ማለቴ አፍቃሪ ለፍቅር ምርጫ ያደርጋት ሴት ምን አይነት ሴት ናት ትለዋለች ማለት ነው። እሱም ፍቅረኛ ያላትን ሴት እንዲሁም ደግሞ ለዛውም የታዋቂ ፍቅረኛ የሆነችውን የቲክቶከር ጆን ይላታል ማለት ነው። እሱም
በፍቅር ውስጥ ያለችን ሴት እንደገና አንተ ተደግመህ ለማፍቀር እንዴት ምርጫ አረካት ስትለው እሱ ሚስጥር ነው ተይው፣ ግን ስራው ያምራል እመኒኝ ይላታል ማለት ነው። ወሬሽ ላይ አንድ ጥያቄ ልጠይቅሽ ይላታል። እሷም ችግር የለውም ጠይቀኝ ምን ነበር ስትለው መኮንን የሚባል ሰው ታውቂያለሽ እንዴ ይላታል። እሷም እንደመደንገጥ ስልና መኮንን ደግሞ ማን ነው? ኧረ አላውቀውም ትለዋለች ማለት ነው። ከዛን እሺ በቃ ካላወቅሽው ምናልባት አውዲዮውን ስታዳምጩ ሪሞሪውን ከፍተሽ ታገኘዋለሽ። ስሚው ሊከርድም በጣም ብዙ መረጃዎችን አሉ፣ ስለዚህ አዳምጡ ብላታል። እሷም ስታዳምጠው ሊከርድ ከዳኒ ከሁሉም ከምን ምን ምን ብቻ የነበረ ሁሉ ሊከርድ ስለነበረ መኮንን የሚባለውን ሰውዬ ልታውቀው አልቻለችም ማለት ነው። ሌላውና አዲሱ ነገር ደግሞ ጆን ቴካንዶ ይሰራል። ምናልባችም ናታንን የሚመታው ጆን ከሆነስ? ምክንያቱም ባለፈው ናታንን ወደ ኤላ ልኮ ኤላን እንዲመታለት አድርጎ እሱ ግን እንዳልመታለት ስላወቀ ምናልባችም የዛን በቀል ጆን ቴካንዶ ከሰራ ናታንን የሚመታው ማክስ እየለበሰ የሚደበድበው ማን ነው? እኔ ጠረጠርኩት አሁንማ። ምክንያቱም ቁመታቸው አጭር መሆኑ አንድ፣ ቂመኛነቱ ከሱ ውጭ ሌላ ቂመኛ ማለት የተጣላው ኩርፈኛ ምናምን ሰው ስለሌለው እሱ ነው የሚመታው። በቃ እኔ በቃ ገብቶኛል፣ እሱ ነው የሚመታው ማለት ነው። እና ሌላው ደግሞ ማለት ነው ሲስተም ለኢዮስያስ ማስጠንቀቂያ ሰጠው። ምን የሚል ማስጠንቀቂያ? አንተ የሄቨን የውሸት ፍቅር እንጂ ፍቅረኛ አይደለችም። ስለዚህ ከህይወቷ ትወጣለህ። ሲስተም እኮ እንኮለኛ ነው። ምክንያቱም ይሄንን ጽሑፍ በሌላ አጽፎ ከዛ ለኢዮስያስ እንድደርስ አደረገው። ኢዮስያስ ምንም አያውቅም። ሄቨን ነሽ እንግዲህ ጨርቋን ቀዳ ልበል እሳት ለብሳ እሳት አርጋ ወርሳ ወደ ኢዮስያስ ስትሄድ ከዛን በኋላ ሄቨን ምን አለቻት? አንቺ ላይ በዚህ ሁኔታሽ ሲስተም የኔ ወንድም ነው ብለሽ ነገሬን እንዳታበላሽ እያለቻት ነበረ። ምክንያቱም ያው ኢዮሲ ስለማያውቅ ሄቨን የሲስተም እህት እንደሆነች ማለት ነው። ግን የእነዚህ የልጆች መጨረሻ ምንድን ነው? እኔ በቃ ውስጤን ቆረቆረኝ መጨረሻውን እስከማየው። ለማንኛውም መጨረሻውን የምታዩት አብራችሁኝ ስትቆዩ ነው። ወዳችኋለሁ፣ አከብራችኋለሁ። ስለተከታተላችሁኝ አመሰግናለሁ። ላይክ ማድረጋችሁን እንዳትረሱ።